ያደረጉት የሞት ሽረት ትግል ያለ ድል ቢጠናቀቅም መጀመሪያው 45 ደቂቃ ከሜዳቸው ውጪ 2-0 እየመሩ ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። በስታንፎርድ ብሪጅ የተደረገው ይህ የደርቢ ጨዋታ በባለሜዳው ቼልሲ እና ዌስትሃም መካከል የተደረገ የእንግሊዝ ፕሪሚየር ሊግ ጨዋታ ነበር። መዶሻዎቹ በመጀመሪያው 45 ደቂቃ ከሜዳቸው ውጪ 2-0 እየመሩ እረፍት በመውጣት ከ40 ዓመት በኋላ አዲስ ታሪክ ማስመዝገብ ችለው ነበር። ምንም እንኳን የማታ ጨዋታው ከእጃቸው ቢያመልጣቸው መዶሻዎቹ ከወራጅ ቀጠናው ለመውጣት ያደረጉት የሞት ሽረት ትግል ያለ ድል ቢጠናቀቅም እጅግ አስገራሚ ትግል እስከ መጨረሻው ጠብታ ድረስ ማድረጋቸው አይዘነጋም። አዲሱ የሰማያዊዎቹ አለቃ ሊያም ሮዚኒየር የመጀመሪያውን 3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታ ያሸነፈ ሶስተኛው እንግሊዛዊ አሰልጣኝ መሆን ችሏል። በጨዋታው ቼልሲም በሊጉ ከእረፍት በፊት 2-0 ተመርተው ቀልብሰው 3-2 ሲያሸንፉ በታሪካቸው ይህ ጨዋታ ለመጀመሪያ ጊዜ ነው። በጨዋታው መገባደጃ ላይ ግብዳው አዳማ ትራኦሬ ማርክ ኩኩሬላን አሽቀንጥሮ ወርውሮት ያስጀመረው ጸብ ለተወሰነ ሰዓት ጨዋታው እንዳዘገየውና ፍልሚያውም ዘንድሮ በፕሪሚየር ሊጉ ከታዩ የደርቢ መንፈስ ያደረባቸው ጨዋታዎች መካከል ምርጡን ነበር ማለት እንችላለን። ይህ ከጨዋታ በኋላ ስለ ጨዋታዎች አዝናኝ በሆነ መልኩ ተሰናድቶ የሚቀርብበት ሳቅ ስፖርት ቻናል ነው። በሳምንቱ መጨረሻ የተደረገው የእንግሊዝ ፕሪሚየር ሊግ ደርቢ ጨዋታ በዚህ መልኩ ተዳሶ እንዲህ ቀርቦላችኋል። መልካም ቆይታ።